ሰላም ሰላም የአምላኬ ብሩካኖች የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። እንዴት ናችሁ? ደህና ናችሁ? እኔ አለው እግዚአብሔር ይመስገን። እየጠበቀን የእግዚአብሔር ስም ለዘላለም የተባረከ ይሁን። እንደተለመደ ዛሬም ከእግዚአብሔር ቃል አንድ ስፍራ ለማካፈል ይዤ መጥቻለሁ። አብራችሁ የእግዚአብሔርን ቃል ተካፈሉ። ሮሜ መጽሐፍ ላይ ያለውን ነው የሚያካፍላችሁ። ሮሜ ምዕራፍ 8 ቁጥር 28 እስከ 39 ላይ ያለውን የእግዚአብሔርን ቃል ሊያካፍላችሁ እንዲህ ይላል። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንደሚመስሉ አስቀድሞም ወስኗል። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንድናይ እንዴት አይሰጥም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ እናንተ ቀኑን ሁሉ እንጋደላለን፣ እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር ፍቅር ሊለየን አይችልም። ተረድቻለሁ። አሜን። ሃሌሉያ። ከእግዚአብሔር ፍቅር ከኢየሱስ ፍቅር ማንም ሊለየን አይችልም። ብዙ መከራ አለ በዚህ ምድር ላይ፣ ብዙ ጭንቀት አለ፣ ብዙ ተስፋ የሚያስቆርጥ ነገር አለ፣ ብዙም ደግሞ የሚያስለቅስ ነገር አለ። ግን ምንም ቢሆን ምን ከኢየሱስ ፍቅር ሊለየን አይችልም። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን።